ጥፍራችሁን ቁርጥ አረጋችሁ አይደለ? ለማንኛውም ከረፈደን ቢሆን ደርሼላችኋለሁ። የ16 ሚሊዮን ብር መኪና ሽጦ ገንዘቡን ይዞባት ጠፋ ነው እየተባለ ያለው። ሲጀመር 16 ሚሊዮን ብር መኪና አለ እንዴ? ለነገሩ ሊኖር ይችላል። ሀብታም ምን ቀልባለው ይገዛል እኮ። እና እኛ እንደዚህ ስንት ነገር ካልን ካሽቃበጥን ድሮም ብዬ ነበር ምናምን ብለን ስንት ነገር ካሽቃበጥን በኋላ ደግሞ አታሽቃብጡ፣ አጀንዳ ፍለጋ ሊሆን ይችላል። ላይቭ ላይ ናቸው ለሁለት አልተባልንም መሰላችሁ? ቀንዳችንን ማለት ነው። ይበለለ ነገር ውርደት ብርቃችን አይደለም። እናም ደግሞ ቅድመ ጥንቃቄ ነው። መፋታታቸው እንደሆነ አይቀርም። እኛ እናለያያቸዋለን። ቀል የለም። 16 ሚሊዮን ብር ይዞባት በመጥፋት እነዚህ ሁለቱ ጥንዶች ተለያይተዋል የሚሉ ዜናዎች እንግዲህ በዚህ ሰዓት እየተበራከቱ ይገኛሉ። ታዲያ ሮዚንና ከዲርን የማያውቃቸው ሰው አለ ብዬ አላስብም። እንግዲህ ሰርጋቸው በቅርቡ እጅግ በጣም መነጋገሪያ ነበረ። ነገር ግን ይህ ተለያይተዋል የሚባለው ወሬ ፍጹም ውሸት መሆኑንም ነው እንግዲህ በዚህ ሰዓት ጥንዶቹ እየተናገሩ የሚገኙት። አንዳንድ ሰዎች ግን እጅግ በጣም ይገርማሉ። ታዲያ ይህ ተለያይተዋል የሚለው ሐሰት ዜና ያለምንም ምክንያት በአንድ ቪዲዮ አማካኝነት ማለትም አንድ ቪዲዮ ላይ እያለቀሰች ሰርታለች በሚል ጥርጣሬ ነው እንግዲህ ተለያይተዋል፣ ብር ሰርቆባታል፣ ቺት አድርጎባታል የሚሉና ህይወታቸውን ኑሯቸውን ሊያናጉ የሚችሉ የሐሰት መረጃዎች ነው እንግዲህ በዚህ ሰዓት የተበራከቱ የሚገኙት። ሐሳብ ካላችሁ በኮሜንት ላይ አስቀምጡልኝ። በሌሎች ቪዲዮዎች መለሳለሁ። ፎሎ ማድረግ እንዳትረሱ። ሰዎች ይሄን ቪዲዮ ተመልከቱት አንዴ። 16 ሚሊዮን ብር ይዞባት በመጥፋት እነዚህ ሁለቱ ጥንዶች ተለያይተዋል የሚሉ ዜናዎች እንግዲህ በዚህ ሰዓት እየተበራከቱ ይገኛሉ። ነገር ግን ይህ ተለያይተዋል የሚባለው ወሬ ፍጹም ውሸት መሆኑንም ነው እንግዲህ በዚህ ሰዓት ጥንዶቹ እየተናገሩ የሚገኙት። እኔ ምለው ቪዲዮ አይታችሁ የቪዲዮውን እውነተኛውን ሐሳብ ሳትረዱ ወይንም ደግሞ ቪዲዮውን ሳትጨርሱ ለምንድነው ኮሜንት የምትኮምቱት? በጣም ስለገረመኝ ነው። ይኸውላችሁ ይሄን ቪዲዮ ቀን ሰርቼ ነበርና እኔ ያልኩት አልተለያዩም ተለያይተዋል የሚባለው ነገር ውሸት ነው የሚል መረጃ ነበር ያጋራዋችሁ። በጣም ብዙ ሰዎች የማይሆን ኮሜንት ነበረ ስትኮምቱ የነበረው። ማለትም ሁኩን አይታችሁ መጀመሪያ ላይ የተናገርኩትን ነገር ብቻ ሰምታችሁ ኮሜንት ስትኮምቱ ነበርና በጣም ነው የገረመኝና አዳማጭም ሰሚም የለም። ለማንኛውም ሌላ ጊዜ ቪዲዮ አይተን ሳንጨርስ ለመኮመት አንቾኩል። በጣም ምንቾክል ከሆነ ራሱ ፌቨራይት ውስጥ አድርገን ሌላ ጊዜ ሲመቸን ማዳመጥ እንችላለን። ይሄ ነገር አሁን ብቻ አይደለም ያጋጠመኝ። ለዛ ነው ቪዲዮ እየሰራ ያለሁት። ያስቀየምኳችሁ ሰዎች ካላችሁ ሶሪ ማለት ወዳለው። ደህና ደሩ።